نبینی تاو نبینی تاو بکا نبینی تاو بکا ለእናት ያካፈሉት ይቀላል ማሚ ተይ ይከብድሻል ክህደትን መቋቋም በጣም ይከብድሻል ምክንያቱም ደግሞ አንቺ እውነተኛ ሰው ስለሆንሽ አሁን ግን ከዚህ ቤት የትም አትሄድም ቆይ ግን ቢኒ ምን አድርጌ ነው እኔ እኮ እናት ነኝ አውቃለሁ አንቺ ወላጅ እናቴ ነሽ ቢኒ ሮማን ወላጅ እናቱ እንደሆነች ዛሬ ላይ ሁሉም ባሉበት ማሚን ባለችበት ተናግሯል ታዲያ በዚህ ሰዓት ማሚን ብትሆን እንግዲህ ይሄንን ጉድ ሰምታለች ማለት ነው እስቲ ዛሬ ላይ ሮማን በመጋለጧና ቀጣይ ደግሞ እድል እናቷን ማወቅ አለባት የምትሉ እስቲ ይሄን ቪዲዮ አንዴ ላይክ ያደረጋችሁ ታዲያ በቀጣይነት እዛጋ ምን ሊፈጠር ይችላል የሚለውን ነገር ስናይ እዛጋ አሁን ላይ ማሚ እውነታውን እንግዲህ ሰምታለች ይሄንን አምኖ መቀበል ይሄንን ክህደት መቀበል ደግሞ በጣም ከባድ ነው እዛጋ እንግዲህ ሮማን የማሚ እህት ነች ይሄ ነገር ደግሞ በጣም ከባድ ነው ማሚን ምን ያክል ሊጎዳት እንደሚችል እንግዲህ ቢኒም ቢሆን ከዚህ ቀደም እንግዲህ ነግሯታል ያኔ ሰክሮ እንግዲህ የተፈጠረውን ነገር የሆንከውን ነገር ንገረኝ ስትለው እንግዲህ ይሄንን መቋቋም አቺም ይሄ ላንቺ ከባድ ክህደት ነው ብሎ ነግሯት ነበር ታዲያ ይሄንን ነገር ስትሰማ ማሚ እንዴት ትሆን ይሆን ሌላኛው እንግዲህ ዛጋ ምናልባት እንግዲህ የሆነ አንድ የሚያጠራጥር ነገር አለ እዛጋ እድል ያየችውን ነገር ማመን ስላቃታት ቢኒ የሮማን ልጅ ይሆናል የሚለውን ነገር ማመን ስለከበዳት እንግዲህ ከሁለቱም ላይ እንግዲህ የዘረመል ምርመራ ለማድረግ እንግዲህ ከሁለቱም ላይ ጸጉር ወስዳለች እና ምናልባት ይሄ ውጤት ነገሮችን ይቀይር ይሆን ወይ የሚለው ነገር ትልቅ ጥያቄ ነው ማለት ነው ግን ደግሞ ይሄንን እንዳንል ደግሞ እዛጋ ራሷ በገዛ እንደበቷ ሮማን ቢኒያም የሷ ልጅ እንደሆነ ደግሞ ስታወራ ነበር ምናልባት የሆነ ታምር ተፈጥሮ እዛጋ ልጄን ለማሚ ሰጠው ብላ ምናልባት የተሳሳተ ልጅ ሰታ ሊሆን የሚችልበት ምናልባት አጋጣሚ ከተፈጠረ እንግዲህ ምናልባት እንግዲህ ይሄ ዲኤንኤ በደንብ ሊያረጋግጥ ይችላል ማለት ነው እዛጋ እንግዲህ እድልም የሆነ ያጠራጠራት ነገር ሊኖርም ይችላል በርግጥ ዛሬ ላይኛ ያየነው ነገር የለም እነሱ እናትና ልጅ አለመሆናቸው የሚያጠራጥር ነገር ግን አሁን ላይ እድል ያየችው ነገር ስላላሳመናት በደንብ ደግሞ ከዚህ በላይ እርግጠኛ ለመሆን ስትል ይሄንን የዘረመል ምርመራ ለማድረግ ከሁለቱም ላይ እንግዲህ ናሙና ወስዳለች ማለት ነው ይሄም ደግሞ በጣም አሪፍ ነገር ነው ሁለቱም እርግጠኛ እንዲሆኑ ያደርጋቸዋል ማለት ነው ግን ደግሞ ዛሬ ላይ እርግጠኛ ባይሆኑ እንኳን የዚህ ሴራ ጠንሳሽ ሮማን በመሆኗ ይሄ ነገር መጋለጡ እውነትም እንኳን እዛጋ ቢኒና ሮማን እናትና ልጅ ባይሆኑ እንኳን እዛጋ የጠነሰሰችው ተንኩል የሮማን ስለሆነ እዚጋ ቢኒ መናገሩ በጣም ጥሩ ነገር ነው ማለት ነው ማሚን ብትሆን እንግዲህ የሮማንን ክህደት እንግዲህ እዛጋ ታያለች ከዚህም በኋላ እንግዲህ ሮማንን አታምናትም ማለት ነው ያው የሮማን ነገር ገና አላበቃም ምክንያቱም ደግሞ ገና እድል አለች እድል አሁን ላይ የማሚ ልጅ መሆኗ እንግዲህ አልተጋለጠም አልወጣም ግን ደግሞ ቢኒ ይሄን ነገር ሰምቷል ደግሞ ይሄንን ነገር ችሎ ማቆየት እንግዲህ የሚችል አይመስልም እንግዲህ አሁን ላይ ራሱ በጣም በሮማን በጣም ተበሳሽቷል ማለት ነው ዛሬ ላይ እንግዲህ ሁለት ጊዜ እንግዲህ ከሮማን ጋር ለመጣላት ሞክሮ ነበረ እሷም እንግዲህ የሰማውን ነገር አላወቀችምና ደጋግማ ምን ሆነ ነው እያለች ነበር ማለት ነው ዛሬም ላይ እንግዲህ ይሄ አባባሏ ነበረ ደጋግማ ምን ሆነ ነው የሚለውን ነገር ስታነሳ እሱ ተበሳሽቶ ያስመሰልሽ ነው ብሎ በዚህ ንዴት ነው ተነስቶ ዛጋ ይሄንን ነገር ሊናገር የቻለው ማለት ነው ምክንያቱም እውነታውን ያወቀ እሷ እዛጋ ስታስመስል እሱ ደግሞ በዚህ ጋር በጣም ግሎ ነበርና ይሄንን ነገር ሁሉም ባለበት ሊያወጣ ችሏል ማለት ነው ይሄንን ያወጣ ደግሞ በቀጣይነት ደግሞ የእድልን ጉድ ማውጣቱ የማይቀር ነው ማለት ነው ማሚን ብትሆን እንግዲህ የልጇን መቃብር ማየት ፈልጋለሁ ብላ ነበረ ስለዚህ ዞሮ
ቢኒ እንኳን ባይነግራት በራሷ መንገድ ማወቋ አይቀርም ማለት ነው። ምክንያቱም እዛ ጋር የልጄ መቃብር የት አለ የሚለውን ነገር ጥያቄ ማንሳቷ አይቀርም ማለት ነው። የውሸት መቃብር ብታሰራ ደግሞ እዚህ ጋር ቢኒ አለ። ይሄንን እውነታ ስለሚያውቅ እንግዲህ ያንን ውሸት ያንን ማስመሰል እንግዲህ ምናልባትም እንግዲህ ቢኒም ሊያወጣ ይችላል ማለት ነው። ግን እዛ ደረጃ ራሱ ይደርሳሉ ብለን ማሰብ ከባድ ነው ማለት ነው። ዛሬ ላይ ስለ ሮማን የተጋለጠው ነገር በጣም ከባድ ነውና ምናልባት እንግዲህ እዛ ጋር ሮማን ከዛ ቤት በቀጥታ ልትባረር ትችላለች። ምክንያቱም ከዚህ በኋላ ምንም የምትቆይበት ምክንያት አይኖርም ማለት ነው። ምክንያቱም እንግዲህ ማሚ መቼም ብትሆን እንግዲህ በዚህ ነገር ይቅርታ ታደርግላታለች እና ተስማምተው ይኖራሉ ማለት በጣም ከባድ ነገር ነው ማለት ነው። ምክንያቱም ይሄ በጣም ትልቅ ክህደት ነው። እስከዛሬ ያሳደግኩት የእህቴን ልጅ ነው ብላ እንግዲህ በጣም ማዘኗ አይቀርም ማለት ነው። ይሄ ሁሉ ደግሞ የሆነው ለገንዘብ ሲባል ስለሆነ እንግዲህ በጣም ከባድ ነው። ሌላው ነገር ደግሞ ስለ ቢኒና ስለ ሮማን ነው። ቢኒና ሮማን እንግዲህ ከዚህ በኋላ እንዴት ይቀጥላሉ የሚለውን ነገር ሲታይ እንግዲህ በጣም ከባድ ነው ማለት ነው። ቢኒ ከበፊትም ቢሆን እንግዲህ ሮማን በምታደርገው ነገር በጣም ይናደር ነበርና በጣም ይጠላት ነበር። አሁን ላይ ደግሞ ጭራሽ የማሚንም ልጅ ሞታለች ብላ ያቀናበረችው እሷ መሆኗን አውቆ ነበር። ይሄ ሳያንስ ደግሞ ጭራሽ ደግሞ የእሱ እናት እንደሆነች ደግሞ ተረጋግጧል። የራሷን ልጅ እንግዲህ ለማሚ ከማደጎ ቤት እንግዲህ ወስዳ እንድታሳድጋት አድርጋ እንግዲህ ይሄ ሁሉ ነገር ደግሞ ገንዘብ ለማግኘት መሆኑን ደግሞ ዛሬ ላይ ደርሶበታል። ይሄ ደግሞ ለሱ ምን ያክል እንደሚያስከፋው እንግዲህ ዛሬ ላይ አይተናል። ብዙ መጠጦችን ጠጥቶ ሰክሮ እያየነው ነበረ። ስለዚህ እንግዲህ በቀጣይነት እንግዲህ ከሮማን ጋር በጣም ትልቅ ጸብ ውስጥ ይገባሉ እንጂ አንድ ላይ የሚሆኑበት ሁኔታ ይፈጠራል ብለን አናስብም ማለት ነው። ምናልባት እንግዲህ የሁለቱን እንግዲህ እናትና ልጅ የሚወስነው ያ የዘረመል ምርመራ ነው ማለት ነው። እድል አሁን ላይ ያደረገች ያለችው ነገር በጣም ደስ የሚያሰኝ ነገር ነው ማለት ነው። ምክንያቱም እዛ ጋር የዘረመል ምርመራ መደረጉ እርግጠኛ መሆን እንዲቻል ያደርጋል ማለት ነው። ምናልባትም አይታወቅም ሮማንም እዛ ጋር ስህተት ሰርታ ሊሆን ይችላል ማለት ነው። ስህተት ካልተሰራና ሮማን የቢኒ እናት ከሆነች ግን በጣም ከባድ ነው ማለት ነው። ቢኒ አሁን ላይ እንግዲህ ከእድልም ጋር አብረው ስለተኙ ያ ማለት እንግዲህ ከእህቱ ልጅ ጋር ነው አብረው የተኙት። ይሄ ነገር ደግሞ ምን ያክል ከባድ እንደሆነ በጣም ከባድ ነገር እንደሆነ ታውቃላችሁ። ስለዚህ እንግዲህ ቢኒም በዚህ ነገር በጣም ጸጽቶታል። አረከሽኝ እያለ እንግዲህ ሮማንን እየወቀሳት ነበረ። አሁን ላይ እድል እንግዲህ ይህንን ነገር ስለማታቅ ዝም ብሎ ከመሬት ተነስቶ ጠላኝ የሚል ነገር ሀሳብ ነው የያዛት ማለት ነው። እሷም ይህን ነገር ያወቀች ጊዜ ግን ከሱ በላይ እንደውም በጣም ልታዝን ትችላለች ብለን እንጠብቃለን ማለት ነው። ምክንያቱም እድል ከዚህ በፊት እንዳየናት በትንሽ ነገር የምትከፋ ሰው ናት ማለት ነው። ቢኒም ቢሆን ራሱ ይሄንን ነገር መቋቋም አቅቶት እንግዲህ በመጠጥ ራሱን እንግዲህ ለመመለስ እየሞከረ ነበር። ከዚህ ብስጭትና ንዴት ለመውጣት እየሞከረ ነበር። ግን ደግሞ የሰማው ነገር እንዲህ በቀላሉ የሚተው ነገር ስላልሆነ በጣም ከብዶታል ማለት ነው። ሌላው ደግሞ እዛ ጋር እንግዲህ ቢኒም ቢሆን እንግዲህ ያኔ ማደጎ ጋር እንግዲህ ሲገባ የነበረው ሰውዬ ጋር ሄዶ እንግዲህ ይህንን ነገር ለመጠየቅ እንግዲህ ሄዶ ነበረ። ታዲያ እንግዲህ ሰውየውም ያለው ነገር እዛ ጋር ምንድን ነው ሴትዮዋ አመጣችህ እንጂ እናቴ ናት የሚል ነገር እዚህ ጋር እኮ የለም፣ እንዴት ማረጋገጥ ቻልክ የሚለውን ነገር አንስቶ ነበረ። ስለዚህ እዚህ ጋር እንግዲህ እናቱ እንደሆነች የታወቀው እንግዲህ ሮማን በአፏ ልጄ ብላ እንግዲህ ስለተናገረች ነው። ከዛ ነገር እድል ተነስታ ነው ይህንን ነገር ለቢኒ የተናገረችው ማለት ነው። ስለዚህ እንግዲህ ምናልባትም አይታወቅም ያ ዲኤንኤ ሌላ ታሪክ ሊፈጥር ይችላል ማለት ነው። እኛም የምንጠብቀው ደግሞ ይሄ ነገር ነው ማለት ነው። ምክንያቱም የቢኒና የእድል ነገር አንድ ላይ መሆን አስደስቶን ነገር ነበረ። ግን ደግሞ አሁን በዚህ ነገር ሊለያዩ እንደሆነ ስናይ እንግዲህ በጣም የሚያናድድና የሚያሳዝን ነገር ነው። ስለዚህ እንግዲህ የሆነ ነገር መፈጠር አለበት ማለት ነው። እንግዲህ በቀጣይነት ደግሞ ሌላው ስለ
ስለ ማሚ እንግዲህ እዛ ጋ በልጆቿ እንግዲህ በቢኒና በሜላት እንግዲህ ሮማን እዛ ጋ እኔ እኮ ነኝ አምጥቼ እንድታሳድጋቸው ያደረኩት የሚለውን ነገር ደጋግማ ስታነሳና እሷን ስታበሳጫት ነበረ። ማሚ ደግሞ ልጆቼ ናቸው፣ ስለዚህ እንደወለድኳቸው ልጆች ነው ያሰብኩ ማሳድገው ብላ ነበር። ይሄን ስታነሳ ደግሞ እንዳልወለደቻቸው እያስታወሰች እሷን እያናደደቻት ነው ማለት ነው። ይሄንን ነገር ደግሞ ሮማን ስታደርግ የነበረው እዛ ጋር ቢኒ ልጇ ስላልሆነ እንዳልወለደችው እያስታወሰች ከዛም በኋላ እንግዲህ ወላጅ እናቱ ስትመጣ ትሰጣታለች ብላ ያንን ነገር እንድታስብበት ነው እንግዲህ ይሄንን ነገር ደጋግማ የምታነሳው ማለት ነው። ታዲያ እንግዲህ ይሄ ነገር በጣም ማሚን ሲረብሻት ነበረ። ግን ደግሞ ሮማን እሷ አምጥታቸው ማሚ እንድታሳድጋቸው ስላደረገች ደግሞ ባለውለቴ ነች ብላ እያሰበች ነው እንግዲህ ሮማንን እስካሁንም እዛ ቤት ውስጥ ያቆየቻት ማለት ነው። ሌላው ደግሞ ሜላት ነች። ሜላት እንግዲህ እዛ ጋር ቢኒ እንደዛ ሲሆን ከእድል ጋር ተጣልቶ መስሏት በእድል ምክንያት እንደዛ የሆነ መጠጥ እየጠጣ መስሏት እንግዲህ ተደስታ ነበረ። በመጨረሻም እንግዲህ ከእድል ጋር ተላቀቀ፣ ተጣሉ፣ ተለያዩ ብላ እንግዲህ በጣም ተደስታ ነበር። ግን ደግሞ ዛሬ ላይ በመጨረሻ ክፍል የተጣለው ከሷ ጋር ሳይሆን እንግዲህ ከሮማን ጋር እንደሆነ ወላጅ እናቱ እንደሆነች እንግዲህ መናገሩ እንግዲህ እሷንም ቢሆን አስደንግጧታል ማለት ነው። ሜላት እንግዲህ ገና ያላወቀችው ጉድ አለ። እሷ እዛ ጋር እድልን ከዛ ቤት ለማባረር ወይም ደግሞ ዝቅ እያረገች እሷን እያሳነሰች በስራ እያንገላታች ይሄን እጠቢልኝ፣ ይሄንን እንደዚህ አስተካክልኝ በሚል ነገር እሷን እንደዚህ ያሰቃየች ለማኖርና ከዛ ደግሞ ሲመራት እንድትወጣ ለማድረግ ነው። ግን ደግሞ እዚህ ጋር ያላወቀችው ነገር እድል የማሚ ልጅ መሆኗን ነው። ይሄ ነገር ያወቀች ሰዓት እንግዲህ ምናልባትም ተቃራኒ ሊሆን ይችላል። እድል የማሚ ልጅ ሆና እዛ ቤት ውስጥ ተከብራ ትኖራለች። እንግዲህ ሜላትም እንግዲህ እዛ ጋር ሰራተኛ ልትሆን ትችላለች ማለት ነው። ምክንያቱም እዛ ጋር እንግዲህ እድል ከዚህ በኋላ የማሚ ልጅ መሆኗ ከተረጋገጠ በሜላት የመታዘዝ እንግዲህ ግዴታ የለባትም ማለት ነው። ሜላት ተነስታ ይሄን አድርግልኝ፣ ይሄን ጠቢልኝ፣ ይሄን አድርግልኝ የሚለውን ነገር ልታዛት አትችልም ማለት ነው። ስለዚህ ከዛ በኋላ እንግዲህ ከታወቀ በኋላ ሜላት ምንድነው የምታደርገው? ወይ ሌላ ሰራተኛ ሊቀጠር ይችላል፣ ወይ ደግሞ ያ ነገር መሆን ካልቻለ እንግዲህ ሜላት ማድረግ የፈለገችውን መስራት የፈለገችውን እንግዲህ ነገር በራሷ ነው እንጂ የምታደርገው ማንንም እዛ ጋር ግድ ማዘዝ አትችልም ማለት ነው። ስለዚህ እንግዲህ በኋላ ላይ ተቃራኒ መሆኑ አይቀርም ማለት ነው። እድልም እንግዲህ ብትሆን እዛ ጋር በጣም ከፍቷት ነበረ በቢኒ ምክንያት እንግዲህ እንደዛ እሷን እንግዲህ ሲያርቃትና አቲንኪንግ ከፊቴ ዞር በይ ሲላት ነበረ። ለምንድነው እንደዚህ የሚያደርገኝ? ለምንድነው ከዚህ ሁሉ ነገር በኋላ ማንንም ወንድ እንዳንተ ቀርቤ አላቅም ብላ እንግዲህ በጣም ከፍቷት እያለቀሰች እንግዲህ ክፍሏ ገብታ ነበረ። ግን ደግሞ እሷ ያላወቀችው ገና ብዙ ጉድ አለ ማለት ነው። ያን ስታውቅ እንግዲህ ምናልባትም እንኳን ልትቀየመው ቀርቶ ባደረገችው ነገር እንደው መጸጸቷ የማይቀር ነው ማለት ነው። ይህም ጉድ እንግዲህ በቅርቡ መውጣቱ አይቀርም ማለት ነው። ግን ደግሞ እዛ ጋር እሷም የያዘችው አንድ ምርምር አለ። እዛ ጋር የሁለቱን ዘረመል እንግዲህ መርምሮ ዲኤንኤያቸውን እንግዲህ ማወቅ ነው። እሱ እንግዲህ ወደፊት የምናየው ነገር ነው የሚሆነው ማለት ነው። በቀጣይ እንግዲህ እድልም ብትሆን እንግዲህ ከማሚ ጋር እንደምትገናኝና እንግዲህ እናቷንም እንግዲህ እንደምታውቅ በቅርቡ ተስፋ አድርገን እንጠብቃለን ማለት ነው። የዚህ ሁሉ ደግሞ ሴራ ጠንሳሽ እንግዲህ ሮማን መሆኗ እንግዲህ ዛሬ ማሚም እንግዲህ አይታለች። ይሄ ነገር ማየቷ እንግዲህ የእህቷን ክፋትና ምን ያክል በእህቷ ላይ እንደጨከነች የሚያሳየውን ነገር ማየቷ በጣም አሪፍ ነው ማለት ነው። ከዚህም በኋላ ማሚ ሮማንን አታምናትም፣ ከዛም ቤትም ታባርራታለች። ደግሞም እንግዲህ የሚገናኙበት ሁኔታ ይፈጠራል ብለን አናይም እንግዲህ። ስለዚህ ከዚህ በኋላ አንድ ችግራቸውን ይቀንሳሉ ብለን እንጠብቃለን ማለት ነው።